ሰላም 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 ለእናንተ ይሁን። የእግዚአብሔር ሰላምታ ባላችሁበት ብዝት ይበልልኝ። እንዴት ናችሁ? እንዴት ቆያችሁ? እንኳን ደህና መጣችሁ ፋሚሊ። እንዴት ናችሁ? ሰላም ሰላም ብያለሁ። እና ዛሬ ይዤላችሁ የመጣሁት ስራ እየሰራሁ ነው። ይዤላችሁ የመጣሁት እና እንደምታዩት እየሰራሁ ነው። ቦቦ ላይፍ ታውቃላችሁ። ባለፈው ዕለትም እንዱ ሰርቼበት ነበረ ማለት ነው። እና ውዶቼ በጣም ወዶ ደስ የሚል ደስ እያለኝ የምሰራ ስራ ነው እና እሱን እየሰራሁ ነው ውዶቼ። እና ፋሚሊ እናንተም ስሩ፣ አብረን እንስራ። አብረን ከሰራን ትልቅ ቦታ እንደርሳለን፣ ለውጥ እናመጣለን። እና አብሮ መስራት በጣም ትልቅ ነገር ነው። ከብቸኝነት በአንድነት። እኔ ዛሬ አሁን ጓደኞች ስለሌሉ ነው እንጂ አብረን ነበር የምንሰራ። አንድ አራት ሆነን ነበር የምንሰራ ማለት ነው። ከነሱ ጋር መስራት እንችላለን፣ አራት ሰው ሆነን ማለት ነው። ግን እንደገና እንደ እንትን ማለት ነው፣ እንደ ልክ እንደ ቲክቶክ ማለት ነው። አብረን እንሰራለን ማለት ነው። ይቻላል። እና ውዶቼ ምን ልላችሁ ፈልጌ ነው፣ እንስራ፣ አብረን እንስራ ነው የምላችሁ። እና በጣም ያ ብዙ ልጆች ታውቃላችሁ እየሰራችሁ ናቸው። እየሰራችሁም ያላችሁ ልጆች ታውቃላችሁ ምን ጥቅም እንዳለው፣ እንዴት ደስ እንደሚለው እና በጣም ተወዳጅና ብር ከፋይ ለውጥ የሚያገኝበት እንደሆነ ታውቁታላችሁ። እና ውዶቼ እንስራ፣ በጣም ነው የሚጠቅመው። እና ቁጭ ከማለት ምንም የሚገኝ ነገር የለም። ሰው ሰርቶ ነው እንጂ መለወጥ የምችለው። ቁጭ ከማለት ምንም የሚገኝና የሚለወጠው ነገር የለም። ስልፍና ደግሞ ውርቀት ነው፣ ይጥለናል እንጂ አያነሳንም። ውርቀት ነው። ስልፍናችን ይጥለናል እንጂ ትልቅ ቦታ አያደርሰንም። ግን ስራ መናቅ ሳይሆን ተንደፍድፈን በስራ እንደምኑም ብለን መሰራት አለብን ባገኘንበት ሰዓት። እና ውዶቼ መዳም ቤት ቁጭ ብለን 40 እና 30 ሺህ ብር እየሰበሰብን እስከ መቼ ነው የምንኖረው? ቢያንስ እችን እንኳን ብንሰበስባት፣ ቢያንስ እንኳን በደንብ እንኳን ብንሰራ ማለት ነው። ይሄንን ስራዬ ነው ብለን ሰው እያስገባን በተገኘንበት ሰዓት ከፍተን ቤታችን ከፍተን በስነ ስርዓቱ ብንሰራ 40 እና 50 ሺህ እናገኝበታለን። እኔ በእርግጥ እየሰራሁ ነው፣ ግን እንደዚህ ይሄን ያህል ጥብቅ ሆኜ እየሰራሁ አይደለም እንትን ብዬ ማለት ነው። እና ልጆች የሉኝም ማለት ነው። ልጆቹ ስለሌሉኝ ነው እንጂ ልጆች ብኖሩኝ ለልጆቹ ሼር አድርጌ ያሳይቻቸው እንዴት እንደሚሰሩ ከኔ ጋር ቢሰሩ ሰው ቢኖረኝ በጣም ጥሩ ነበረ እና የተሻለ አድርጌ ከዚህ በለጠ አድርጌ ሰራ ነበረ። ግን አሁን ልጆች ብዙ የሉኝም እና ብዙ ልጆች የሉኝም። ያሉኝ ልጆች 3 ልጆች ናቸው። እነሱ እየሰሩ ነው። ግን የበለጠ 10 እና 15 ልጆች ቢኖሩኝ በጣም ከዚህ የበለጠ ትርፋማ ሆናለሁ ማለት ነው። እነሱም ይሰራሉ፣ እኔም ያገኛለሁ፣ እነሱም ያገኛሉ። እኔ ደግሞ ለእነሱ ሼር በማድረግ ለእነሱ በማሳየት እነሱን በማስተማር ለእንትኑ ይሰጠኛል ማለት ነው። ኮይን ይሰጠኛል። ያ ኮይኑ ነው ወደ ብር ቀይሬ የምጠቀመው። እና ውዶቼ እኔ እዚህ ሀገር ከመጣሁ 2 ዓመት ምናምን ሆኖኛል። ግን እስካሁን እየሰራሁ ነው። ፈጣሪ ይመስገን። መጥቼ በ1 ዓመቴ ነው የጀመርኩት። አመት ሳይሆነኝ ነው የጀመርኩት ማለት ነው። እና ውዶቼ ስሩ ስሩ እላችኋለሁ። አብረን እንስራ። በመስራት ነው እንጂ ቁጭ ከማለት ምንም ነገር አይገኝም፣ ምንም አይመጣም። የሰራ ሰው ትልቅ ቦታ ይደርሳል። የሰራ ሰው ግን እዛ ቁጭ ብሎ ደህንነቱን ያካል ማለት ነው። እና ልላችሁ ነው የኔ ወዶች፣ አንሰነፍ። ስልፍና ዋጋ ያስከፍላል። ስልፍና ውርቀትን ያሳያል። ስልፍና ይደክማል። ይህ በቃ መሰነፍ መሞከር ነው። መሞከር ከተሞከረ እኮ ትልቅ ቦታ የማይደርስ ሰው የለም። በቃ ሞክሮ ማየት ነው፣ ሰርቶ ማየት ነው። እንዴ እኛ እኮ ከደከምንበት እኮ ፈጣሪ ራሱ ድካማችን አይቶ ራሱ ጥሩ ራሱ ባይሆን ጥሩ ያደርግልናል። ምክንያቱም ለመለወጥ አላማ ስላለን፣ ህልም ስላለን፣ መቀየር ስለምንፈልግ፣ ፍላጎት ስላለን፣ አላማ ስላለን ፈጣሪ አሳልፎ አይሰጠንም።
ስለዚህ ያሳካልናል። እኛ ደግሞ በቃ አቅደኑ ሞክረኑ ፈጣሪ መጥራት በቃ እሱ ራሱ እኛ ድካማችን አይቶ ልፋታችን አይቶ ያስተካክልልናል። እና የኔ ወዶች ምን ልላችሁ ፈልጌ ነው እና አንሰነፍና እንስራ በአንድነት ችግር ካለ ተነጋግረን የማናውቀው ነገር ደግሞ ተመካከረን ከዚህ አይነት ተመለሽ ከእንደዚህ አይነት ራስሽን እንትን በይ ብለን ነው እንጂ አብረን እንስራ ይሄ አይነት ስራ ነው ብለን ራሳችን የምንሰራው ነገር ለሰውም አሳይተን መስራት ከፈለጉ በፍላጎታቸው ካልፈለጉ ደግሞ ያው ራሳቸው ያውቃሉ ማረጃቸው ማለት ነው። እና ውዶቼ እና እንስራ እና በአንድነት እንስራ፣ በመተባበር እንስራ፣ በማስተዋል እንስራ። በቃ ሰው ሰርቶ ነው እንጂ ትልቅ ቦታ መድረስ የሚችለው ቁጭ ብሎ ወይም ሰልፎ ወይም ደግሞ በቃ ይሄኛው የመዳን ቤት የምትከፍለኝ ይበቃኛል ብለን አይደለም። በቃ ስራ ይገኝበት ስራ ነው ብለን እስከ አስመረጥ ብር ይገኝበታል ካሉ ያ ነገር መስራት አለብን። እና ወዶቼ በርትተን ጠንክረን ብንሰራ የተሻለ ነገር ነው ብዬ አስባለሁ። እናንተም ሀሳቤን እንደምትደግፉ እንደምትወዱት ተስፋ አደርጋለሁ። እና ውዶቼ መስራት የምትፈልጉ ልጆች ካላችሁ አናግሩኝ። እኔ ለእናንተ ጋር መስራት ዝግጁ ነኝ። ከእናንተ ጋር በመስራቴ ደስ ይለኛል። ደስ እያለኝ ነው ከእናንተ ጋር መስራት የሚሰራ። ምክንያቱም ሰው ከብቻ ሰው ብቸኝነት ሰው በአንድነት በአንድ ሆኖ በመተባበር ተሰባስቦ ሲሰራ ስራውም ደስ ይልሻል። አንቺም ደስ እያለሽ ነው የምትሰሪ። ለውጥ ታገኝበታለሽ። እነሱም ይቀየራሉ። ሰው በመቀየሩ ሰው ሰርቶ በመቀየሩ እኛ ከፈጣሪ እናገኛለን፣ ከሰው እናገኛለን። ምክንያቱም ሰው ወርቆ ስታይና ተለውጦ ተቀይሮ ስታይ እንዴት ነው ደስ የሚለው? ስታይ ነው ወይንስ ወርቆ ሲያይ ነው ወይንስ ትልቅ ቦታ ሲደርስ ነው ሰው ደስ የሚለው? ማንም የሰው እርቀት አይፈልግም እስከ ሰይጣን በስተቀር ማለት ነው። እና እኛ ደግሞ ሰው ተቀይሮ ተለውጦ ትልቅ ቦታ ደርሶ ራሱን ችሎ ስናይ ደስ ይለናል። ስለዚህ እኛ ደግሞ በአንድነት ስንሰራ ተባብረን ስንሰራ ተደጋግፈን ስንሰራ ችግራችን ተወያይተን ስንሰራ ትልቅ ቦታ እንደርሳለን፣ የምንፈልገው ቦታ እንደርሳለን። እና በአንድነት ስንሰራ ደግሞ አላማችንን እናሳካለን። ወዶች አላማችን እቅዳችንን እናሳካለን እንላለሁ። እና ሰው ብቻውን ሰርቶ የትም ሊደርስ አይችልም። ብቻውን ሰርቶ የትም ሊደርስ አይችልም። ግን በአንድነት በመተባበር በመተሳሰብ ችግራችን በመሸፋፈን በቃ የምንፈልገው ቦታ እንደርሳለን። እቅዳችን እናሳካለን። እግዚአብሔር ደግሞ ይረዳናል። ህልማችንም ያሳካናል። ለሀገራችን ያበቃናል። የምንፈልገው ነገር ይሰጠናል። ምክንያቱም ለመለወጥ አላማ አለን፣ ተስፋ አለን። ከኛ በላይ እኮ እሱ ያውቃል። እኛ የምናቅደው የምናስበው የምንፈልገው ነገር እኮ እግዚአብሔር እኮ ያውቃል። ፈጣሪያችን ያውቃል። ያ ነገር እኛ ስንደፋደፍ ስንበረተት ሲያይን ያ ነገር ይፈጸምልናል፣ ያሳካልናል። ስለዚህ እናንተ ሸክማችሁ ከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላልና የእግዚአብሔር ቃል። ስለዚህ እኛ በቃ ሰርተን ስደክመን ወደ እግዚአብሔር ስንሄድ እሱም ደግሞ ሸክማችን ቀለል ያደርግልናል፣ ያሳርፈናል። ውዶቼ እግዚአብሔር ያሳርፈናል። ስለዚህ እግዚአብሔርን አምናችሁ ጉልበታችሁን እንትንም በርትት ብላችሁ ጠንክረን እንስራ። በአንድነት በመተባበር በመተሳሰብ እርስ በርስ በመደጋገፍ በመናነቅ አይደለም። ሰው ላይ በመሳቅ አይደለም። ሙል በመያዝ አይደለም። በመተባበር በአንድነት በመዋደድ በመረዳዳት በአንድነት ስንሰራ የምንፈልገው ቦታ እንደርሳለን።
የምንፈልገው ነገርም እናገኛለን እላችኋለሁ ውዶቼ። እግዚአብሔር መልካም ነው እና እሱ አዋቂ ነው። የምንፈልገው ቦታ ያደርግልናል። እናንተ ግን ተስፋ አትቁረጡ። ምንም ችግር ቢበዛ መከራ ቢበዛ ቢደክማችሁ ሰዓት ባይኖራችሁ ቢከፋችሁ ምቾት እንኳን ባይሰማችሁ ባይደላችሁ እግዚአብሔር ቀን አለው። እግዚአብሔር ደግሞ ያስተካክልልናል። የምንፈልገው ነገር ይሰጠናል። የምንፈልገው ቦታ ያደርሰናል። እሱ አዋቂ ነው። ተስፋ አትቁረጡ። በቃ በርትታችሁ እንደምንም ብላችሁ ስሩ። እንደምንም ብላችሁ እሱ ይረዳናል፣ ይደግፈናል፣ ያግዘናል። በቃ ተስፋ አትቁረጡ። ተስፋ መቁረጥ በጣም ሰውን በቃ መኖር ያስጠላሻል። መኖር እንድትጠላ ያደርጋል። ተስፋ መቁረጥ ስልችት እንድል ቤቱ ኑሮ በቃ ሁሉ ነገሩ እንድትጠላ ያደርጋል። ሰይጣን ደግሞ ተስፋ ያስቆርጣል። የማትፈልጊ ቦታ እንድትደርሺ የምትፈልጊ ቦታ እንድትደርሺ አይፈልግም። ጠላት ተስፋ ያስቆርጣል። ግን እኛ የሰይጣን ስራ መስማት ሳይሆን እሱን እንትን ማለት ሳይሆን በቃ ወደ እግዚአብሔር እየጮኸን ጸሎት እያደረግን በቃ ማበርታት፣ መጠንከር፣ ውርቀታችን አናሳየው፣ እንበረታ፣ አንጠንከር ፋሚሊዎች እና አይዟችሁ፣ እግዚአብሔር አለ። ሁሉ ነገሮች ሁሉ ለበጎ ነው፣ ለመልካም ነው። ምንም ቢሆን አንድ ቀን ፈጣሪ ለሁሉ ነገር ያበቃናል። ለምንፈልገው ስራ፣ ለምንፈልገው እቅድ፣ ለምንፈልገው ነገር እያንዳንዱ ነገር ያሳካልናል። ተስፋ አንቁረጥ። በቃ እንደምንም መበርታት አለብን፣ መጠንከር አለብን። በአንድነት በመተባበር እርቀን አንድ ሆነን አንድ ሰው እንዲሳሳት አንድ ላይ መሳቅ፣ አንድ ላይ ሙድ መያዝ ሳይሆን ያ ሰው እንዴት አድርገን እንመልስ፣ እንዴት አድርገን ከዛ ከመጥፎ ስራ እናድነው፣ እንዴት አድርገን ያ ሰውን እንቀይር ብለን ማሰብ አለብን እንጂ ሰው ላይ መሳቅ፣ ሰው ላይ ሙድ መያዝ፣ ያ ሰው ላይ ማሾፍ ነውር ነው። ይሄን ይጥለናል። እንደዚህ ሆነን የትም ቦታ ልንደርስ አንችልም ውዶቼ። በአንድነት እርስ በርስ በማሻሸቅ ሳይሆን በመተሳሰብ በመፈቃቀር ሰውን በምክር በመመለስ ብንችለው ብንረዳ በመረዳዳት ያ ሰውን ከመጥፎ ወደ መልካምነት ቀይረን በአንድነት መስራት አለብን ወዶች እና እንደዛ እላችኋለሁ። ሀሳቤ እንደምትደግፈው ተስፋ አደርጋለሁ። እግዚአብሔር አምላክ ደግሞ ለሀገራችን ያብቃን፣ ለቤተሰቦቻችን ያብቃን፣ ለምንፈልገው ነገር ያብቃን። በቃ የምንፈልገው ነገር ህልማችን አቅደን ከሀገራችን ያወጣነው ነገር በሰላም ያደርሰን፣ ያብቃን። በቃ እውነት በቃችሁ ብሎ የምንፈልገው ነገር አሳክቶልን የምንፈልገው ነገር አድርጎልን ለሀገራችን ያብቃን። ለምንወደው ቤተሰቦቻችን ያብቃን። ለነሱ በሰላም ያደርስልን። በሰላም በጤና ሙሉ ሆነን እንደመጣ ነው ሙሉ አድርጎ ለሀገራችን፣ ለቤተሰቦቻችን፣ ለወገኖቻችን፣ ለሚወዱን ለምንወዳቸው ያብቃን። ገነት ወደ ሆነችው ወደ ሀገራችን ይመልሰን። ሰላም የሆነችው ወደ ሀገራችን ይመልሰን። ፍቅር የሆነችው ወደ ሀገራችን ይመልሰን ውዶች፣ አሜን በሉ። እውነት ወደ ሀገራችን ወደምንወደው ወደምንናፍቀው ፋሚሊዎቼ ይመልሰን በጤና በቃ ሙሉ እንደሆነው ሙሉ አድርጎ ይመልሰን። ምለው እሱ ነው። ሰው ጤና ካለ ምንም አይቸግረውም፣ እንደምንም ሰርቶ ይኖራል። ዋና ከምንም በላይ ሀብቱ
ከሀብት ከንብረት በላይ ጤና ነው። ጤና ስኖረን ነው ዛሬ የዚህ የሰው ሀገር መተን ተሰደን የምንሰራው። ጤነኛ ስለሆን ፈጣሪ ጉልበታችን ስለሰጠን ነው። ሙሉ አርጎን ስላልኖረን ነው። እግዚአብሔር ስሙ ይባረክ። እና የምንሰራው ጤነኛ ሙሉ ሰው ስለሆነን ነው። እና ፈጣሪ በሰላም በጤና በአንድነት በመተሳሰብ በፍቅር ወደምንወዳቸው ቤተሰቦቻቸው ያደርሰን፣ ይመልሰን፣ ያብቃን። የሰው ሀገር በቃ ብለው ወደ ሀገራችን በሰላም ያብቃን። እና ውዶቼ ችግር ውስጥ ያላችሁ፣ ስራ የሚበዛባችሁ፣ በቃ ተሳቃችሁ የምትሰሩት ልጆቹም አይዟችሁ፣ እግዚአብሔር አለ። እግዚአብሔር መልካም ነው። አይዟችሁ፣ በርቱ። ምንም አይደለም፣ ይታለፋል። የማያልፍ ነገር የለም። የማያልፍ አንዳች ነገር የለም። ሁሉም ይታለፋል በእግዚአብሔር ጉልበት፣ በእግዚአብሔር ኃይል፣ በእግዚአብሔር ብርታት እናልፋለን። ምንም ፈተና ቢመጣ፣ ምንም ችግር ቢመጣ ቢበዛ እናልፋለን። አይዟችሁ፣ እግዚአብሔር አለ። እግዚአብሔር መልካም ነው። እሱ ሁሉ ነገር ያደርጋል። አዋቂ ነው። አይዟችሁ ውዶቼ፣ ምንም አይደለም። እና ውዶቼ መስራት የምትፈልጉ ልጆች ኮሜንት ላይ መስራት እንፈልጋለን ብላችሁ አናግሩኝ። እኔ ስልኬን እዛ ላይ ኮሜንት ላይ አስቀምጥላችኋለሁ። በአንድነት እንሰራለን እና እግዚአብሔር ይጠብቃችሁ፣ ሙሉ አርጋችሁ ጤናችሁን፣ ሁሉ ነገራችሁን ይጠብቃችሁ። ከኔ ጋር ስለቆያችሁ በጣም አድርጌ እጅግ በጣም አድርጌ እወዳችኋለሁ፣ አመሰግናችኋለሁ። መልካም ጊዜ